የኢትዮጵያ ቀዳሚ ኤክስፖርት ምርት ሲሆን ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ በማድረግ የበርካታ አነስተኛ አርሶ አደሮች ኑሮ መደገፉ ለሁላችንም ግልጽ ነው። ኢትዮጵያ በቡና ምርት ከአፍሪካ ቀዳሚ ስትሆን አረቢካ ቡና በዓለም በማቅረብ አምስተኛ መሆኗ የቅርብ ጊዜ ነው። አሁን በያዝነው ወር በኢትዮጵያ ቡና አማካይ የውጭ ንግድ ካለፈው ዓመት ጋር ሲነጻጸር የ3.5 በመቶ ጭማሪ አሳይቷል። በዚህም የጌዶ አርሶ አደሮች ዘንድሮ በቡና ጥሩ ዋጋ በማግኘታቸው በጣም ተደስተው ለመንግስት የምስጋና መልእክት እንዳደርስ ስለጠየቁኝ ምስጋናን በታላቅ አክብሮት አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ለነዚህ ውድ አርሶ አደሮች ምን ማበረታቻ ሊደረግ ይገባል? በመቀጠል በዚህ ዓመት የማኑፋክቸሪንግ ዘርፍ የነበሩትን የግብዓት አቅርቦት ማነቆችን በመፍታት የተሻለ አቅም ለመፍጠር የተሰሩ ስራዎች አበረታች ናቸው። ነገር ግን አሁንም የማኑፋክቸሪንግ ዘርፍ የጥሬ ዕቃና ሌሎች የግብዓት አቅርቦት ችግር አለባቸው። መንግስት ይህን ችግር ለመፍታት የመንግስት ልማት ድርጅት የሆነውን የኢትዮጵያ ኢንዱስትሪ ግብዓት አቅራቢ ድርጅት በግልጽ በማቋቋም ወደ ስራ ቢገባም ዘርፉ በቂ ካፒታል የሚፈልግ አበረታች የህግ ማዕቀፍ ያልተበጀለትና የዘርፉን ችግር ሊቀርፍ በሚችል መልኩ የተደራጀ ባለመሆኑ ምክንያት በሙሉ አቅሙ እየሰራ ባለመሆኑ የማኑፋክቸሪንግ ዘርፍ የግብዓት አቅርቦት በዘላቂነት መፍታት አልተቻለም። ክቡር ጠቅላይ ሚኒስትር፣ ይህ ዘርፍ ካለው ሀገራዊ ጠቀሜታ አንጻር ከፍተኛ ትኩረትና ድጋፍ የሚሻ መሆኑ እሙን ነው። የኢንዱስትሪ ግብዓት ችግር ለመቅረፍ ሰውም በተደጋጋሚ እንደሚያነሱት ችግሩን በአሰራር ለመፍታትና በቀጣይ እንደ ሀገር በዚህ ዘርፍ የተቀመጠውን ግብ ለማሳካት ምን ታስቧል? አመሰግናለሁ። በመቀጠል